ሰላም እንዴት ናችሁ? እንዴት ሰነበታችሁ? ይህ አይሲቲ ሶሉሽን ነው። በአይሲቲ ሶሉሽን ከአጫጭር ቪዲዮዎችን በሰፊው እየለቀቅን እንገኛለን። ዛሬ ይዤላችሁ የመጣሁት ምንድን ነው? ከማይክሮሶፍት ኤክሴል ላይ ብዙ ጊዜ ያው ሰንጠረዥ እና ካልኩሌሽን ነክ የሆኑ ነገሮችን በሙሉ የምንሰራው ኤክሴል ላይ እንደሆነ ይታወቃል። ስለዚህ ኤክሴል ላይ የምንሰራቸውን ስራዎች የበለጠ ለማቃለል አንዳንዴ ለምሳሌ ውጤት የመቶ ተማሪ ውጤት እየሞላው ከሆነ ስክሮል ስናደርገው ዝም ብለን አሁን ይሄ እዚህ ጋር ውጤት መሙላት የሆነ ቁጥር መጻፍ ወይም የሆነ ሌተር መጻፍ ብፈልግ የሆነ ወርድ መጻፍ ብፈልግ በማን በስም ስትሬት ነው የጻፍኩት? በጾታ ነው? በእድሜ ነው? ወይስ በአይዲ ነው? ወይስ በፊዚክስ ኮርስ ነው? ወይስ በምናምን ሰብጀክት ነው? እሱን ነገሮች መለየት ያስቸግራል አይደል? አሁን በስትሬት ላይ ይህን ነገር እንደዚህ አይነት መደናገሮች እንዳያጋጥሙን ምን ልናደርግ እንችላለን? ፍሪዝ የሚባል አለ። እሱን ፍሪዝም እንዴት አፕላይ ማድረግ እንዳለብን ለማሳየት ነው ዛሬ ይህንን ቪዲዮ ያዘጋጀሁላችሁ። በጥሞና ተከታተሉ። ከወደዳችሁት ደግሞ ለዘመድ ለጓደኛ አጋሩ፣ ሸር አድርጉ፣ ላይክ ኮሜንት አድርጉ። እንዲሰራላችሁ የምትፈልጉትን ቪዲዮን ኮሜንት ላይ ያስቀምጡልኝ። ስለዚህ ኤክሴልን ከፍተን ሰንጠረዣችን እየሰራን እያለ ለምሳሌ እዚህ ላይ እንደዚህ ወደ ላይ ወደታች ክሬት በምናደርግበት ሰዓት ኤክሴል ላይ ስንጠቀም ምንቸገር ከሆነ አንደኛው የምናደርገው ነገር ምንድነው? ፍሪዝ የሚባል አለ፣ ፍሪዝ ፓን። ስለዚህ ለምሳሌ ይሄኛው ስም የምትሏ እንዳትሄድ ከፈለጉ ወደ ላይ እንዳትደበቅብኝ ከፈለጉ ቪው እገባና ፍሪዝ ፓን ምትላለች። ፍሪዝ ፓን ክሊክ ሳደርጋት ፍሪዝ ቶፕ ሮ ትላለች። ቶፕ ሮ አሁን የመረጥኳት ምንድነች? ቶፕ ሮ ነች። ስለዚህ ቶፕ ሮ ነካና ምን አደርጋለሁ ስል አሁን አይታችኋል። ስክሮል ሳደርገው አሁን አለኝ ለምሳሌ ሲቲ እዚህ ጋር ብመጣ ጂቢ ብዬ ብጽፍ በሲቲ ስትሬት መሆኑን አይዋለሁ። ይሄ ምክንያቱም ሲቲ የሚለውን ስላልደበቀብኝ። ምናልባት ደግሞ አንዳንዴ እዚህ ጋር ከላይ ያሉት ኮለመኖቻችን የሚበዙብን ከሆነ እንመርጣቸውና አንፍሪዝ ልበለው፣ ቅድም ፍሪዝ ስላሉት ማለት ነው። እስከ 5ኛው ሮ ድረስ ያሉትን እንዲያደርግልኝ ከፈለጉ 5 ድረስ መርጠውና ሮውን ማለት ነው እዚህ መጥቼ ፍሪዝ ፓንስ። አሁን ይችኛዋን ስንመርጥ ምንድነው የሚሆነው? ሴሌክትድ የሆኑት ሮዎች ወይም ኮለመኖች ምን ይሆናሉ ነው? ቪዚብል ይሆናሉ ማለት ነው። ቪዚብል ይሆናሉ፣ ሃይድ አይሆንም። 10 ጊዜ ስክሮል ባደርግም ያ እንዲሆንልኝ ይችን እመርጣለሁ። ከዚያ መጣና እዚህ ላይ እስከ 5 ድረስ ያለችዋን ስክሮል ስናደርግ ምን ይሆናል? ስክሮል ማድረግ ብፈልግ እንደዚህ ስክሮል የሚሆነው ከዚያች ጀምሮ ይሆናል ማለት ነው። ስለዚህ በዚያ ልክ ምን ማድረግ ይኖርብናል? ምንፈልገውን ያክል መርጠን እዚህ ፍሪዝ መጠን ፍሪዝ ብለን ብንሄድ ምን ያደርግልናል? ፍሪዝ ፓን ላይ መጠን ስክሮል ብናደርግ እንደዚህ ቻሊ እስከዚህ ያለውን ነገር ፍሪዝ ያደርግልናልና ምን ይሆናል? አይደበቅም ማለት ነው። ሌላው ስክሮል ሳደርግ ግን ይሄዳል ማለት ነው። ስለዚህ በዚህ ልክ ምን ማድረግ ያስፈልጋል? ፍሪዝ እያደረግን ልንጠቀም እንችላለን። አሁን ሮ ብቻ ነው ያየን፣ ሮዎችን ፍሪዝ ማድረግ። ከዛ ካልፈልኩ አንፍሪዝ እለዋለሁ። አንፍሪዝ ብለን የሚቀጥለው መስራት እንችላለን። ኮለምን ብፈልግ አሁን ለምሳሌ እነዚህ ሁለቱ እንዳይደበቁ ብፈልግ ስምና አይዲው እንዳይደበቅ ብፈልግ እመርጣቸውና አሁንም ምን እለዋለሁ? ፍሪዝ ፓን ካልኩ በኋላ ፍሪዝ ፓን የምትለዋን ስነካት እነዚህን ፍሪዝ አድርጎልኛል ማለት ነው። ዜን ምን አደርጋለሁ? ልክ በዚህ መልኩ ብንሄድ ምን ያደርጋል? አይዲውን ፍሪዝ አያደርግብኝም፣ አይደብቅብኝም ማለት ነው። እዚህ ጋር በዚህ መልኩ ፍሪዝ እናደርጋለን። ስሙም እንዳይደበቅብን አይዲውም እንዳይደበቅ ማድረግ እንችላለን ማለት ነው። ዜን ይሄን ማድረግ እንችላለን። ሌላው ይሄንን ለምሳሌ አንፍሪዝ
ልበለውና አንፍሪዝ አልኩት። አሁን ተደበቀብኝ አይደል? እየተደበቀ ነው። ግን ምን አሏቸው? የመጀመሪያው ኮለመን ብቻ ከሆነች ግን ምን አረጋለሁ? ፍሪዝ ፈርስት ኮለመን ብለው የመጀመሪያውን ኮለመን ብቻ ምን ያደርግልኛል? ፍሪዝ ያደርጋትና ያችን ምን አትሆንም፣ አትደበቅብኝም ማለት ነው። ሌላው ግን ሀይድ እየሆነ ይሄዳል፣ እየጻፈ በሚሄድበት ሰዓት ማለት ነው። በዚያ መልኩ ልንሰራ እንችላለን። ስለዚህ ዛሬ ይዤላቸው የመጣው እዚች ጋር እንደምታዩት ፍሪዝ ፓን የምትለዋን እንዲያው ለብዙ ነገር ስለምጠቅመን በተለይ ስራችንን ለማቃለል በጣም ጠቃሚ ስለሆነች ነው እሷን ዛሬ ይዤላችሁ የመጣሁት። ስለዚህ ይህችን በዚህ በአግባቡ አፕላይ ማድረግ ትችላላችሁ። ሌሎች ቪዲዮዎችን ተጨማሪ ቪዲዮዎችን በቀጣይ የምሰራላችሁ ይሆናል። ቀጣይ እንገናኛለን። ዛሬ ያየናት ፍሪዝ ፓን የምትባሏን ያየን እሷን በቀላሉ የምንፈልገውን ነገር የተጠቀምን እንድንሄድ የምታረግ ስለሆነች እሷን አፕላይ አድርጋችሁ ተጠቀሙ። ዜን ቀጣይ ቪዲዮዎችን ሰርተን እንገናኛለን። ሰላም ሁኑ። ቀጣይ እስከምንገናኝ ቻው።